ቁመናቸውና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል። በጣም ደግሞ አስገራሚ ነገር እነዚህ ሰዎችን አንዳንዴ ጠልፈው ይወስዳሉ የሚሉም ደግሞ ራሱን የቻለ ደግሞ አለ። ለምሳሌ ከቤት እንስሳ መካከል ላሞችን ምንም ደም ሳይፈሳቸው የተለያዩ የሰውነት አካላቸውን ቆርጠው መውሰዳቸው ደግሞ እንግዳ ክስተት አድርጎታል። ይሄ በተለያየ ጊዜ የተለያየ ቦታ ላይ የተዘገበ ዘገባ ነው እና ምንድነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው። ሌላው ቁመናቸውና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል። እንደ ማርስ አታክ ምናምን እኔ ብዙዎችን አይቻቸዋለሁ። እንደ አቬንጀርስ፣ ስታር ዋርስ ብዙ አይነት ፊልሞች አይተናልና ቁመናቸው መልካቸው አብዛኛውን ጊዜ አጭር ሆኖ ነው የሚሳሉትና ግራጫ መልክ ስዕሉ ላይ እንደምታዩት ትልልቅ አይኖች ያሏቸውና ወንዳ ወንድ የሆኑ ማለት የወንድ አይነት ባህሪ የሚታይባቸው ናቸው አብዛኛዎቹ ተብሎ ይታሰባል። እንግዲህ የሚታሰበውንና በፊልም ውስጥ የምታዩትን ነው የምነግራችሁ እና ስለዚህ እነሱ የደረሱበት ሳይንስ ወይም ጥበብ በጣም የረቀቀ ስለሆነ የሰው ልጅ የደረሰበት ሳይንስ እነሱን ዲስክራይብ ለማድረግ ወይም ለመግለጽ ስኖት ኢነፍ በቂ አይደለም የሚል ነው ራሱን ችሎ። ሌላው በጣም እነዚህ ፍጡራን ደግሞ ምን የሚባል አንድ ጥናት አለ፣ አንድሮጂኖስ የሚባል ከፊል ወንድና ከፊል የሴትነት ተፈጥሮ እንዳላቸው በጊዜና በቦታ ደግሞ ራሳቸውን የመለዋወጥ እንትን እንዳላቸው ጭምር አንዳንድ በዚህ ጥናት ላይ በዚህ ዘርፍ ላይ ያሉ አጥኞችና ተመራማሪዎች የሚያቀርቡት ነገር ነው። ይህም ራሱ አንድ አስገራሚ ነገር አድርጎታል። ሌላው በጣም የሚገርማችሁ እያንዳንዳቸው የሚለዩት እንደ ሰው ልጆች በስም አይደለም። ለምሳሌ ስም ገሌ እንባላለን፣ ያ አቤት ሮዳስ፣ አቤት እንዴት ነህ ደህና ነኝ። በተናጠል ባላቸው ዙተራዊ በስም ሳይሆን በተናጠል ባላቸው ዙተራዊ ፍሪኩዌንሲ መጠን ነው የሚባለውና ፍሪኩዌንሲ በጣም ትንሽ ረቀቅ ያለ ነገር ነው። ብዙ ጊዜ ደጋግሜ አንስቼዋለሁ በዩቲዩብ ቻናሌ፣ ወደ ኋላ ሄዳችሁ መልከት ትበሉና ፍሪኩዌንሲ ሰዎችም አላቸው ነገር ግን አይጠቀሙበትም ይላል ሳይንስ እና ሰው ልጅ ከፍተኛ ኃይል አለው ነው የሚለው።